ቲክቶክ እንዴት ናችሁ? ደህና ናችሁ ወይ? ያው ባለፈው እንደተነጋገርነው የዚህ ዲስከሽን ዓላማ ምንድን ነው? ቤተሰቦቻችንን፣ ዘመዶቻችንን፣ ጎረቤቶቻችንን እንዴት አድርገን እንረዳለን ነው። ስለዚህ ስትሮክ ሀፕን ካደረገ በኋላ ተመልሶ ስትሮክ ሊመጣ ይችላል የሚባል ነገር አለ። ከዛ በተጨማሪ ነገር ደግሞ ምንድን ነው ስትሮክ የመጣበት ሰው ለራሱ አክሴፕት ላድርጋን ነገር የመቀበል ነገሩ በጣም አስቸጋሪ ሊሆን ይችላል። ከዛ በተጨማሪ ቤተሰብ ይህን ሪስፖንሲቢሊቲ በጣም ትልቅ ሪስፖንሲቢሊቲ ነው። አንድ ሰው ቁሞ የሚሄድ ሰው ልክ አልጋ ላይ ሲሆን ቤተሰብ ያንን ነገር እንዴት ነው ሃንድል የሚያደርገው እንዴት ነው መቋቋም የሚችል የሚለው ነገር ቤተሰብ ገና ዝግጁ ላይሆን ይችላል። ከዛ በተጨማሪ ደግሞ ይሄ ነገር ሀፕን ካረገ በኋላ ቤተሰቦችና ጓደኞች እንደ ድሮ ሊያገኟቸው ሊያገሏቸው ይችላሉ ማለት ነው። በዚህ የተነሳ ብሄቪየራል ለውጥ ያመጣሉ። ይሄ ብሄቪየራል ለውጥ ምንድነው? አንደኛ ኮንፊውዥን ነው። ላይክ ለምንድን ነው ይሄ ነገር ሀፕን ያደረገው ምናምን የሚለውን ነገር በጣም ኮንፊውዝ ያደርጋቸዋል። ምንም አይነት ነገር ማድረግ አይችሉም። ዲሲዥን ሜክ ማድረግ ሲፈልጉ ድሮ በራሳቸው ዲሲዥን ሜክ የሚያደርጉ ሰዎች አሁን ዲሲዥን ሜክ ማድረግ አይችሉም። ከዛ በተጨማሪ ደግሞ ዲፕሬሽን ያጋጥማቸዋል። ይሄ ዲፕሬሽን ምንድን ነው? ኮመን ነው፣ ግን የተለመደ ነው፣ ግን በጣም በጣም እንትን የሚያንገበገብ አይነት ነገር ነው። በጣም እንትን አይደለም ማለት ነው። ከዛ ደግሞ ሌላኛው ነገር ደግሞ ዲፕሬሽን ስላለ መድኃኒት ለመውሰድ ሪፊውዝ ያደርጋሉ። መድኃኒት አንወስድም ሊሉ ይችላሉ። ከዛ በተጨማሪ ምንም አይነት ኤክሰርሳይዝ ማድረግ ላይችሉ ይችላሉ። ግን ኤክሰርሳይዝ እኮ ይህን ኤክሰርሳይዝ ቢያደርጉ ሄልፕ ያደርጋቸዋል ለመንቀሳቀስ ምናምን፣ ግን ያንን ላያደርጉ ይችላሉ። ይሄ ደግሞ ጭንቀት ምን ሊያደርግ ይችላል? ቤተሰብን ሊገፋ ይችላል። ምክንያቱም ሰው ጭንቀታም ከሆነ እኛ አንደርስታንድ ስለማናደርገው ቤተሰብ ያንን ሰው አቦይድ ሊያደርገው ይችላል ማለት ነው። ነገር ግን ይሄ ጭንቀት ከተወሰነ ጊዜ በኋላ የሚጠፋ ነው ተብሎ ይነገራል። ሌላኛው ደግሞ ኢሞሽናል ይባላል። ኢሞሽናል ምንድነው? ከመሬት ተነስቶ የመሳቅ ወይም ደግሞ የማልቀስ ነገር ሊያደርጉ ይችላሉ። እና ይሄ በብዛት የስትሮክ እንትኖችን ተጠቂዎችን ይሄ ነገር ሀፕን ያደርገባቸዋል ማለት ነው። ይሄ ደግሞ እንትኑ ቶሎ የመሳቅና የማልቀሱ ወዲያው ይቆማል። ያ ነገር ኮንፊውዝ ያደርጋል፣ ሰውም አንደርስታንድ አያደርገውም። ከዛ ውጭ ደግሞ ነግሌክት የሚባል ነገር አለ። ነግሌክት ምንድነው? ለምሳሌ ስትሮኩ በቀኛችን ሀፕን ካደረገ በግራ በኩል ያለው ሰውነታችን አካል ነው ፓራላይዝ የሚሆነው እንዳልኳችሁ። ያ ሲሆን ምን ይሆናል? በግራ በኩል አለማየት፣ በግራ በኩል ፊትን አለመታጠብ፣ በግራ በኩል አለመዞር፣ አንድ ሳ ላይ የተቀመጠ ነገር ላይ በግራ በኩል ያለውን ምግብ አለመብላት፣ እንደዛ አይነት ነገሮች ይፈጠራሉ። ያ ሲፈጠር ምንድነው የምናደርገው? ሳህኑ ወደዚህ ብናዞርላቸው ይመገቡታል።